ፕራዮሪቲ እንስተው ካልን በቤተክርስቲያናችን ቅድሚያ የሚሰጠው ይሄ ነው። በነገራችን ላይ ካህናት ጥፋታል አወጥፋታል ግን ቦታቸው ናቸው እዛው መቅደሳቸው ናቸው። በአስተዳደሩ ጥፋት ይኖራል አዎ ይኖራል ግን እዛው ቦታው ነው ወንበሩ ላይ ሆኖ የሚያጠፋው። በመነኮሳት ጥፋት አለ ግን ጥፋቱ ምንድነው? ከቦታቸው ለቀው ከገዳም ወጥተው ከተማ ገብተው በሰው ዓለም እየኖሩ ናቸው። አምስተኛ የምንኩስና ትርጉሙ ዘሪቀ እምዓለም ዘተገይሰ እምሰብ ከዓለም የራቀ ከሰው የተለየ ማለት ስለሆነ ከመነኮስኩ ጀምሮ እንደ እንጦንስ እንደ መቃርስ በገዳም ብፁዕነታቸው በወሰኑልኝ ስፍራ በአጽንዖ በዓት እኖራለሁ እንጂ ወደ ከተማ አልመለስም። ምናኔን ምንኩስናን ተባይተውን መጠበቅ ማለት ከተማ ያሉ መነኮሳትን ማጥቃት አይደለም፣ ትምህርቱን ማስተማር ነው። ያ ማለት ግን ከተማ መኖራቸው በምንም ስሌት ትክክል ሊሆን አይችልም። በሚዲያ የተነገረ ነገር በሚዲያ ነው የሚመለሰው። ለምሳሌ ቋንቋ ነሽ ሚዲያ አንድ አባት ወጥተው መነኩሴ የትም ቦታ ይኖራል፣ በከተማም በአውሮፓም በአሜሪካም ምንም ችግር የለም፣ በገዳም ብቻ አይደለም፣ ገዳም መኖር ግዴታ አይደለም ብለው ተናገሩ። እኒህ ሰውዬ እኔ በግል አግኝቼ ባወራቸው ምን ጥቅም አለው? ምዕመናንም እንዳትደናገሩ፣ ነውር ነው። በክርስቶስ አደባባይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አውደ ምሕረት ላይ እዚያ ኖርክ እዚያ ኖርክ አይባልም ተብሎ ምንኩስና እንዲህ ውርድና ቅልል አድርጎ መግለጽ አይቻልም፣ አይሆንም። አስተዳደራዊ ጉዳይንና አስተምህሮን ለይቶ ማወቅ በጣም ጥሩ ነገር ነው። አስተዳደራዊ ጉዳዩን ቤተክርስቲያኗ መዋቅር በየደረጃው ከአጥቢያ ጀምሮ እስከ መንበረ ፓትርያርክ ያለው አስተዳደራዊ ስራዎችን ይሰራል። ማስተማር ግን የሁሉም ሰባካያን ተግባር ነው። ስተት ሲያዩ ማረም፣ ለጠላት አሳልፋችሁ ሰጣችሁን ምናምን የሚል አለ። አሁን ሰው እንግዲህ መልሱ ላይ ነው። ለጠላት ተላልፈን የሰጠነው መጀመሪያውኑ ነው። መጀመሪያውኑ መነኩሴ በከተማም ቤትም ቦታ ይኑር ምንኩስና ገዳም መኖር ግዴታ አይደለም ብሎ በገዳም ያሉትን መነኮሳት እንደ ሞኝነት ቆጥሮ ሲያስተምር ነው ለጠላት ተላልፈን የተሰጠነው? ወይስ ደግሞ አይ ምንኩስናማ በገዳም ነው ሲባል ነው ለጠላት ተላልፈን እንሰጠው? ሌላኛው ከተመልካቹ የምናየው አንዳንዱ ሰው ለምን ትነቃቀፋላችሁ የሚል ሰው አለ። እጅጋ በደንብ ማስተዋል ምንድነው መነቃቀፍ? ማን ነቃ? ሌላኛው በጣም ጸያፍ የሆኑ ስድቦች ምናምን እነሱንም መተው ነው። የሰው ክብር የሚነኩ ለተናጋሪውም የሚያስመዝኑ አንድ ሰው ሲናገር ራሱን ጭምር ነው መጀመሪያ የሚመዘነው። ሰሚ የሚናደደው ኋላ ነው። ስለዚህ ተናጋሪውንም የሚያስመዝኑ ሰማያንም የሚያሳዝኑ ነገሮችን መናገር በጽሁፍም መለጠፍ ተገቢ አይደለም። አጀንዳውን የጀመሩት በከተማ የሚገኙ መነኮሳት ናቸው እንጂ ሌላ ሰው አይደለም። ተሐድሶ በጣም ቤተክርስቲያኗን ሊውጣት በተነሳ ጊዜ ተሐድሶ የሆኑ ሰዎች ነገሌ በመዝሙርም በዝማሬም በስብከትም የሚያገለግሉ ሰዎች ሲባል አንዳንድ አጎላዛይ ሆኖ ይመጣ ሰዋል። ምን አደረጓቸው? ለምን ትነቃቀፋላችሁ? ለምን በውስጥ አትነግረው የሚል ሰው አለ። አንዳንዶቹ ጉዳዩን ከፍ አድርገው ወደ ጳጳሳትን ማን አለ እንዴ? ጳጳሳት እኮ በአህጉረ ስብከታቸው ተወስነው እየሰሩ ነው ያሉት። አሁን ጥግ ይዞ ለመጣላት ያለመ ይመስላል እንዲህ አይነቱ ነገር። ግማሾቹ ካህናት ተጠሉ ይላል፣ ግማሾቹ ጠቅላላ መነኮሳት ተጠሉ ይላል፣ ግማሾቹ ደግሞ መነኮሳት ማለት እኮ ጳጳሳትም ጭምር ናቸው። ስለዚህ ጳጳሳትም ተነኩ። መች ተባለ ጳጳሳት? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ሰዎች በኃያሉ በልዑል እግዚአብሔር ስም እንደምንሰነበታችሁ አሜን። በምሕረቱ ቸርነት የጠበቀን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዛሬም በገዳማዊ ሕይወት ዙሪያ ነው ተመልሼ የመጣሁት። እንግዲህ ባለፉት በምንኩስና ዙሪያ 3 ክፍል የሚሆን የቤተክርስቲያን አስተምሮ በመስተዋት ሚዲያ ተላልፎ ነበረ። ያንን ቪዲዮ ልዩ ልዩ አካላት በተለያየ መንገድ አይተውታልና ትምህርት የሚሰጠው ለምዕመናን ግልጽ ለማድረግ ትምህርቱን ግልጽ ለማድረግና ለማረጋጋት ነው። ነገር ግን አሁንም ግልጽ ያልሆነ ነገር እንዳለ በሚዲያው ሪአክሽን ወይም ግብረ መልስ እየታየ ነው ከብዙ ወገን። ስለዚህ የግድ ግልጽ ማድረግ ነውና አሁንም ድጋሚ የመጣሁት ግልጽ ያልሆኑ ነገሮችን ግልጽ ሆነው አንድ አይነት አቋም ኑሮን እንዳንድ ቤተክርስቲያን እንድናስብ ለማድረግ ነው። በዋናነት 2 ትልልቅ ጎራዎች ናቸው በዚህ የታዩት። እንግዲህ እስካሁን የነበረው ጉዳዩን አለመረዳት
ነገር አለ። እንዳጠቃላይ በአሁኑ ቪዲዮ ማስገንዘብ እንፈልገው የመጀመሪያው አጀንዳውን የጀመረው ማን ነው የሚለውን ነው። አሁን በተለይ በከተማ ከሚኖሩ መነኮሳት ወገን የሚሰነዘረው እንዲሆን ተገፋን፣ ተጠላን የሚለው እኛ አጀንዳ እንዳነሳን አድርገው ነው የሚያስቡት። እኛ አጀንዳ አልጀመርንም። ይህንን ነገር አጀንዳ አድርገው የጀመሩት ራሳቸው ናቸው። ከመነኮሳቱ አንድ አባት ተነስተው በየትም ቦታ መኖር ሕግ ነው አሉ። እስካሁን እኮ እየኖሩ ነው። እንግዲህ ቀስ ብሎ ይስተካከላል በሚል ዝም ብለን ነው የምንኖረው፣ ትክክል እንዳልሆነ እየታወቀ። አሁን ግን መኖራቸውን ስህተት ሆኖ እስኪ እንግዲህ እያልን ባለንበት ትምህርት አደረጉት። ያ ማለት በቃ ሕግ ነው አሉና ሕግ ነው የትም ቦታ መኖር ምንም አይከለከልም፣ ምንኩስና በቦታ የተወሰነ አይደለም የሚል ትምህርት ሲያመጡ ይሄ አስተምሮን መናድ ስለሆነ የቤተክርስቲያንን አስተምሮ የአበውን ሕይወትን መንቀፍ ስለሆነ ዝም ብሎ ለማለፍ ስለሚያስቸግር መልስ ነው። እኔ አሁን መልስ ነው የሰጠሁት እንጂ መጀመሪያ እኔ አልጀመርኩትም። አጀንዳው አንደኛው ልክ አጀንዳኛ እንዳነሳንና የሆነ ነገር አስበን መነኮሳትን ለማሳደድ እነሱን ለመበደል ለመግፋት ታስቦ የተሰራ አጀንዳ እንደሆነ የሚያወሩ ሰዎች አሉ። እሱ ስህተት ነው። ቋንቋ የሆነች ሚዲያ ላይ መነኮሳት በአዲስ አበባም ዋሽንግተንም የትም ከተማ ቢኖሩ ችግር የለም፣ ሕጉ አይከለክልም፣ በቦታ አይወሰንም የሚል አዲስ ትምህርት ከአበው ያልተገኘ ትምህርት በመነኮሳቱ ሲነገር ለእሱን ይመሰጥቻለሁ። ተከታታይ እስከ 3 ክፍል የደረሰ። ስለዚህ አጀንዳውን የጀመሩት እራሳቸው መነኮሳቱ ናቸው። እስካሁን ከገዳም መውጣታቸው ስህተት ሆኖ አንድ ቀን ቀስ ብሎ ይስተካከላል ብለን ዝም ብለን እያለን ስህተት ሳይሆን ትክክል ነው፣ ትክክል ስለሆነ ነው ከገዳም የወጣ ነው ብለው ትምህርት ሰጡ። አሁን ይሄ ዝም ብሎ ሊታለፍ አይችልም። ስለዚህ አፈጻጸሙ ምንም ይሁን ምን የመነኮሳት ከገዳም ወደ ከተማ መግባት ሕገ መጽሐፍ እንዳልሆነ በፍትሐ ነገሥትም አንቀጽ 10 በሃይማኖተ አበው ምዕራፍ 21 በመጻሕፍተ መነኮሳትም በዜና አበውም ያለውን አንስቼ እኔ አቅጣጫ ለማሳየት ሞክሬያለሁ ለመጠቆም። ምክንያቱም የቤተክርስቲያን ትምህርቱ ራሱ ሲነካ ዝም ማለት ቤተክርስቲያኗን ማፍረስ ነው። ቢያንስ ትምህርቱ አፈጻጸም ከማንኛውም ሰው ላይ ሊከሰት የሚችል ነገር ነው። ይህ አፈጻጸም ድክመት በክህነትም በምንኩስናም በምእመንነትም የትም ቦታ ያለ ነው። ነገር ግን አስተምሮ ግን ይቀየርልን ግን አይባልም። ወይ ደግሞ አስተምሮ ጥንቱንም እንዲህ ነበር ከተባለ ግን እሱ ሌላ ነገር ነው። አሁን ከዚያ የተነሳ አጀንዳውን የጀመሩት በከተማ የሚገኙ መነኮሳት ናቸው እንጂ ሌላ ሰው አይደለም። እነሱ አነሱት። ለዛ መልስ ስንሰጥ አጀንዳውን እኛ እንደጀመርነው አድርገው አንዳንድ ሰዎች አጮሁት እና ይሄ ምዕመናን እንዳትደናገሩ፣ አጀንዳውን የጀመሩት ራሳቸው ናቸው። እስካሁን በከተማ የምንኖረው የተፈቀደ ስለሆነ ነው፣ ምንም ስለማይከለክል ነው የሚል አዲስ ትምህርት አመጡ። የተፈቀደ ስለሆነ አይደለም፣ ማስፈጸም ስላልተቻለ መጠበቅ ስላልተቻለ ነው። የኢትዮጵያም ሲኖዶስ ምን እንደሚል ባለፈውም አይተነዋል፣ ዛሬም እናያለን። ደግሞ የኢትዮጵያ ቅዱስ ሲኖዶስ በተለያየ ዘመን የወሰናቸው ውሳኔዎች ዛሬም ጨምረን እናያለን እና አንዱ ዛሬ የመጣውበት ምክንያት አጀንዳውን እኛ ሳንሆን የጀመርነው ራሳቸው በከተማ የሚገኙ መነኮሳት ምናልባት ሕሊናቸው ወቅሷቸው ሊሆን ይችላል፣ ወይ ደግሞ ሰው ወቅሷቸው ሊሆን ይችላል። በከተማ መኖራችን ምንም ስህተት የለበትም፣ የጥንቱንም ሕግ ነው ብለው ምንኩስና በገዳም በምኔት በበረሃ ተወስኖ መኖር አይደለም፣ ምንኩስና አሮጌ መልበስ አይደለም፣ ምንኩስና መራብ መጠማት አይደለም፣ ምንኩስና ስጋን መገሰጽ አይደለም የሚል ትምህርት ሲያመጡ አይ ነው እንጂ የሚል መልስ ለመስጠት ነው። እና አጀንዳውን የጀመሩት እነሱ ናቸው። የመጀመሪያው ጉዳይ ይህንን መረዳት አለባቸው። ሌላኛው ከተመልካቹ የምናየው አንዳንዱ ሰው ለምን ትነቃቀፋላችሁ የሚል ሰው አለ። እጅጋ በደንብ ማስተዋል። ምንድነው መነቃቀፍ? ማንን ነቀፍ? እኔ ማንንም መነኩሴ አልነቀፍኩም፣ አልነቅፍም። ነገር እኔ ሕገ ምንኩስናን ነው የማወራው። ምንኩስና እንዴት ነው? ገዳማዊ ሕይወት ምንድን ነው? ምናኔ ምንድን ነው? ተባሂቶ ምንድን ነው የሚለው ትምህርት አስተምራለሁ እንጂ እኔ አባ ገሊያ ብዬ አልነቅፍም፣ ወደፊትም አልነቅፍም፣ እስካሁንም አልነቀፍኩም። ምናልባት ሚዲያ መቼም ሰው የግሉ ስልጣን አለው በየእጁ በየስልኩና አንዳንዱ የግል ቂሙን ለመወጣት ወይ የሆነ ነገር ሊል አባ ገሌ ሊል ይችል ይሆናል። አሁን የመነቃቀፍ ጉዳይ አይደለም። የመነቃቀፍ ሕገ ቤተክርስቲያን ተጣሰ ይስተካከል ነው። በነገራችን ላይ
ምዕመናን አንድ ማስተዋል የሚኖርብን ጉዳይ በተሐድሶ በጣም ቤተክርስቲያኗን ሊውጣት በተነሳ ጊዜ ተሐድሶ የሆኑ ሰዎች ነገሌ በመዝሙርም በዝማሬም በስብከትም የሚያገለግሉ ሰዎች ሲባል አንዳንድ አጎላዛይ ሆኖ ይመጣ ሰዋል። ምን አደረጓቸው? ለምን ትነቃቀፋላችሁ? ለምን በውስጥ አትነግረውም? የሚል ሰው አለ። የቤተክርስቲያን ትምህርት ማስተማር ማለት ግለሰቡን መንቀፍ ማለት አይደለም። ቤተክርስቲያንን መጠበቅ ማለት ግለሰብ ማጥቃት ማለት አይደለም። ምናኔን ምንኩስናን ተባይተውን መጠበቅ ማለት ከተማ ያሉ ነፍሳትን ማጥቃት አይደለም። ትምህርቱን ማስተማር ነው። ያ ማለት ግን ከተማ መኖራቸው በምንም ስሌት ትክክል ሊሆን አይችልም። ስለዚህ ጉዳዩ መነቃቀፍ ነው ወይ? ማንና ማን ተነቃቀፈ? ማንና ማን ተነቃቀፈ? እኔ ማንንም አልነቀፍኩም፣ ወደፊትም ማንንም አልነቅፍም። የማንንም ምግባር ለመመዘን የመጣ ጉዳይ አይደለም። እኔ ምን ምግባር ኖሮ ይመዝናለሁ? ነገር ግን አስተምሮዋ ምንድነው ነው። ስለዚህ የቤተክርስቲያን አስተምሮ ይስተካከል ሲባል እንደ ግል መነቃቀፍ አትዩት። ምዕመናን በደንብ ማስተዋል ያለብን እዚህ ላይ ነው። አንዳንዶች ደግሞ ለምን በግል አትነጋገሩም፣ በውስጥ መስመር አትነጋገሩም? እዚህ ላይ ማስተዋል ያስፈልጋል። በሚዲያ የተነገረ ነገር በሚዲያ ነው የሚመለሰው። ለምሳሌ ቋንቋነሽ ሚዲያ አንድ አባት ወጥተው መነኩሴ የትም ቦታ ይኖራል፣ በከተማም በአውሮፓም በአሜሪካም ምንም ችግር የለም፣ በገዳም ብቻ አይደለም፣ ገዳም መኖር ግዴታ አይደለም ብለው ተናገሩ። እኒህ ሰውዬ እኔ በግል አግኝቼ ባወራቸው ምን ጥቅም አለው? አሁን የኔ ዓላማ ይህንን የሰማው ማህበረሰብ እንዳይደናገር ማድረግ ነው እንጂ ከእሳቸው ጋር የግል ጉዳይ የለን ምን የለን። የግል ጸብ ሲሆን፣ የግል አለመግባባት ሲሆን ወይም ሌላ ነገር ሲሆን ነው በግል ተገናኝቶ አንተም ተው ተብሎ በወንድም በአባት መታረቅ። አሁን አስተምሮ ሲፈርስ አስተምሮ በግል አሳሰብ ቢሆን ለብቻ ይመከራል። አንድ ሰው ረገል የሚባል ሰው እንዲህ ያለ ከቤተክርስቲያን የወጣ አስተምሮ ይዟል ይመከር ሲባል አደባባይ አውጥተን አናውቅም። ብዙ ሰው እኮ እናገኛለን። በተለያየ አጋጣሚ አንብቦም መናፍቃን አግኝተውትም በግሉ ተሳስቶም ሰው ይገኛል። እንዲህ ያለውን ሰው ሚዲያ ላይ እናውጣው። ምክንያቱም ለብቻው ነው የሳተው። ተው ይሄ ትምህርት አይደለም፣ ከዚህ አንጻር ስህተት ነህ፣ አስተካክል፣ ንስሐ ግባ ይባላል። ሚዲያ ላይ ወጥቶ ለምዕመናን የማይሆን ትምህርት የረጨውን ሰውየው በግሉ የሚመከርበት መንገድ ይኖራል። ግን የመጀመሪያው ጉዳይ ወደ የምዕመናኑ አይምሮ የሄደውን የስህተት ትምህርት ማረም ነው የሚቀድመው። በሚዲያ ላይ ተሰጠ ነገር እሱ ማረም ያስፈልጋል። እኔ መጀመሪያ ያደረግኩት እንደሱ ነው። ምክንያቱም ይሄን የሰማ ትውልድ በቃ ለካ የትም ቦታ መኖር ይቻላል ማለት ነው፣ ለካ ምንኩስና በቦታ የተከለለ አይደለም ማለት ነው፣ እንዲህ ከሆነ ሁሉም ሰው መንኩስ ይችላል ወደሚል ከነባሩ ትምህርት የወጣ መስመር እንዳይሄድ ነው እንጂ ይሄ የግል ጉዳይ ሲሆን ነው በግል መስማማት፣ ውስጥ ለውስጥ ተነጋገሩ፣ ተስማሙበት፣ አንድ ሁኑ የሚባለው እንደዛ ሲሆን ነው እንጂ እንዲህ ያለ አየር ላይ የዋለ ነገር የሚመለሰው አየር ላይ ነው። አንዳንዶች ተቋማት ቤተክርስቲያኒቱ መዋቅር አለ፣ መዋቅሩን አልጠበቃችሁም የሚል ሰው አለ። ትምህርት እኮ መዋቅር ማስተማር እኮ ስራችን ነው። መዋቅሩ እኮ አሰማርቶናል። አስተምሮ በጉባኤ ቤት አሳልፎ በሉ መምህራን ሁኑ፣ ቤተክርስቲያን ስርዓት ጠብቁ፣ ሁሮ መሃሩ ብሎ እኮ ተቋሙ እኮ አሰማርቶናል። ቤተ ክህነት እኮ ያስተማራል። ካስተማራን በኋላ እንደገና የተበላሸን ነገር ለማስተካከል አዲስ ፈቃድ አያስፈልገን። ትምህርት ሲበላሽ በትምህርት ማረም ነው። ከዚያ በኋላ ግን በሰዎች ላይ አስፈላጊ የሆነ የቀኖና እርምጃ ምናምን ካለ እሱ ተቋሙ ያደርጋል። ወደፊትም እንጠብቃለን። ሊቃውንት ጉባኤ፣ ቋሚ ሲኖዶስም ጠቅላይ ቤተ ክህነት የሚያደርገውን እንጠብቃለን። እውነት ለመናገር በከተማ መኖር ለመነኩሴ ተፈቅዷል ብሎ የተናገረን ሰው አቅርቦ ግለሰቡን እንዲያርም ወደፊት እንጠብቃለን። ነገር ግን በየሰው አይምሮ የገባውን ስህተት የሆነ ትምህርት በያለንበት ማስተማር የኛ ስራ ነው እንጂ ተቋሙን እንጠብቅ በሚል ስሌት እኛ ግለሰቡ ላይ የተለየ ቀኖናዊ እርምጃ አንወስድ፣ ቀኖና አንሰጥ፣ ቤተክርስቲያን ይወገድ እንዳይሆን አንል። ትምህርት ነው። ትምህርትን በትምህርት መመለስ የሁሉም መምህራን፣ ካህናት፣ የሰባካያን ስልጣንና መብት ነው ቤተክርስቲያን የሰጠቻቸው። ስለዚህ አንዳንዶች መዋቅር ተጣሰ ብለውም ሲናገሩ ሰማለሁ። እንዴ በየዕለቱ በየሰንበቱ የምናስተምረው መዋቅር ጥሰን ነው እንዴ? መዋቅሩ ፈቅዶ እኮ አሰማርቶን ነው። ካህናት፣ ዲያቆናት፣ መምህራን ብሎ አሰማርቶን ስህተት ስናይ እያረም የሚገሰጽ ስናገኝ የገሰጽን እናስተምራለን። ይሄ ስልጣናችን ነው፣ መዋቅሩ የሰጠን ነው። ታዲያ መዋቅሩ የሰጠን ስልጣን ምንድን ነው? ስለዚህ መዋቅሩ የሰጠንን ስልጣን ስንጠቀም መዋቅር ተጣሰ የምትሉትም ሰዎች መዋቅሩ ለምን እንዳሰማራን ማስተዋል ያስፈልጋል። መዋቅሩ እንዲህ ነው ያሰማራን፣ ስህተት ስናይ እንድናረም
አስተዳደራዊ ጉዳይንና አስተምሮን ለይቶ ማወቅ በጣም ጥሩ ነገር ነው። አስተዳደራዊ ጉዳዩን ቤተክርስቲያኗ መዋቅር በየደረጃው ከአጥቢያ ጀምሮ እስከ መንበረ ፓትርያርክ ያለው አስተዳደራዊ ስራዎችን ይሰራል። ማስተማር ግን የሁሉም ሰባካያን ተግባር ነው። ስህተት ሲያዩ ማረም እንጂ እያንዳንዱን ነገር ወደ መንበረ ፓትርያርክ ወደ እንትን ማቅረብ አይደለም። ይሄ ማቅረብ የሚገባው ግለሰቦች ላይ የሆነ ቀኖናዊ እርምጃ እንዲወሰድ ሲያስፈልግ ነው። አስተምሮ ግን ባለበት ነው የሚቀጠለው እና ይህንንም ከብዙ ተመልካቾች በተለያየ መንገድ የአረዳድ ልዩነት ስላስተዋልኩ እሱን ለማጥራት ነው። ሌላኛው ለጠላት አሳልፋችሁ ሰጣችሁን ምናምን የሚል አለ። አሁን ሰው እንግዲህ መልሱ ላይ ነው ለጠላት ተላልፈን የሰጠነው መጀመሪያውኑ ነው። መጀመሪያውኑ መነኩሴ በከተማም ቤትም ቦታ ይኖር ምንኩስና ገዳም መኖር ግዴታ አይደለም ብሎ በገዳም ያሉትን መነኮሳት እንደ ሞኝነት ቆጥሮ ሲያስተምር ነው ለጠላት ተላልፈን የተሰጠነው ወይስ ደግሞ አይ ምንኩስናማ በገዳም ነው ሲባል ነው ለጠላት ተላልፈን እንሰጠው? ስለዚህ ምን አይነት ጠላት ነው በዚህ የሚገባው? ቤተክርስቲያን ከመካከሏ አንድ ሰው ስተት ሲሰራ ታስተምራለች። በቃ አለቀ። ሊያዩ የሚችሉት ይሄንን ነው። አንድ ሰው ተነስቶ ትክክል ያልሆነ አስተምሮ ሲያስተምር ቤተክርስቲያኗ ትክክለኛውን ትምህርት ትሰጣለች። አለቀ። ይሄ ምንም ነውር አይደለም እና ይሄንን ለጠላት አሳልፎ እንደመስጠት ምናምን አድርጎ የሚቆጥር ሰው አለ። ይሄ አጉል ፍርሃት ነው። በአደባባይ ስተት ሲሰራ ነው ለጠላት ተላልፈን እንሰጠው እንጂ በአደባባይ ሲታረም አይደለም። ስለዚህ በአደባባይ የተሰራን ስተት በአደባባይ መረም ተገቢ ነው። ሌላኛው ከታዳሚው ከተመልካቹ ያየሁት እንደ ስተት የማየው ዘመኑ ካመጣው በኤአይ መነኮሳትን ፎቶ እያቀናበሩ ምንም እያደረጉ መልቀቅ ይሄ ነውር ነው። ከያዝነው አቋም ጋር የማይገናኝ የማያንጽ ነው። ማንንም ተናጋሪውንም ሰሚውንም አያንጽም። ዝም ብሎ በኤአይ ፎቶ አንዱን ከአንዱ እየለጠፉ እሱን ሚዲያ ላይ መልቀቅ ተገቢ አይደለም። ይህንን ማረም የሚኖርብን ነገር ነው። ምክንያቱም ዓላማችን ለማነጽ ነው እኮ ገዳማትን ለማጽናት መነኮሳት አባቶቻችን በከተማ ከመኖር ይልቅ በገዳም ተቀምጠው በጸሎት በትሩፋት ሆነው ለሀገር ለቤተክርስቲያን ለራሳቸው እንዲጠቅሙ ነው እንጂ እነሱ ተበሳጭተው ጭራሽ ወደ ደራ እንዲገቡ እንዲያኮርፉ የሚያደርግ ነገር ውስጥ ማስገባት ተገቢ ስላልሆነ እሱን ማረም ያስፈልጋል። ሌላኛው በጣም ጸያፍ የሆኑ ስድቦች ምናምን እነሱንም መተው ነው። የሰው ክብር የሚነኩ ለተናጋሪውም የሚያስመዝኑ አንድ ሰው ሲናገር ራሱን ጭምር ነው መጀመሪያ የሚመዘነው። ሰሚ የሚናደደው ኋላ ነው። ስለዚህ ተናጋሪውንም የሚያስመዝኑ ሰማያንም የሚያሳዝኑ ነገሮችን መናገር በጽሁፍም መለጠፍ ተገቢ አይደለም። እውነተኛውን ነገር ነው ተነጋግረን መፍትሄ የምንፈልግለት ለጉዳዩ እውነተኛውን ነገር እንጂ በብሽሽቅ እንደዚህ በሚለው አይነት ነገር ጥቅም የለውም እና ተመልካቹ ይህንን በዛ መንገድ እንዲያዩ ነው። ሌላኛው በጣም ጠንከር አድርጌ ማየት የምፈልገው ጉዳዩ የቤተክርስቲያን ስራ ተጣሰ ተብሎ ነው የተነሳው። ግን የካህናትና የሆነ የመነኮሳት ጎራ ተነሳ የሚል ካህናትና መነኮሳት ምን ሆኑ? የዚህ አቋም እኮ የአብዛኛው ሙሉ ገዳማት እኮ እንደዚህ ነው የሚያስቡት። የካህናት አቋም አይደለም። ይጠየቁ እስኪ። አሁን ገዳማቱ ህብረት አለው። የኢትዮጵያ ገዳማት ትልልቆቹ ገዳማት በአጠቃላይ የገዳማት ህብረት አቋቁመዋል። እስቲ ያ ህብረት ይጠየቅ። የገዳማቱ ህብረት እኮ የሚሰራው ዋና ስራው መነኮሳት ከገዳም ወደ ከተማ እንዳይፈልሱ ነው እንጂ አሁን የሆኑ ካህናት መነኮሳትን ስለጠሉ መነኮሳትን ከከተማ ለማባረር ያነሱት አጀንዳ አስመስሎ መናገር ነውር ነው። አንደኛ የጀመሩት መነኮሳቱ ናቸው። ቀጥሎ እንግዲህ እንደ መልስ ጥቂት ነገር ማስተካከያ የሰጠሁት እኔ ነኝ። ከዛ በኋላ ያም ይጽፋል። ግን ምን አስመስሎ ማየት መጣ? ካህናትና መነኮሳት መከፋፈል አይደለም። ስርዓተ ገዳም ይጠበቅ ነው። ስርዓተ ገዳም ይጠበቅ የሚል የእውነተኞቹ የነባሮቹ መነኮሳትም የመላው ካህናትም አቋም ነው። ይህንን የትኛውም ገዳም የሚገኙ መነኮሳት መጠየቅ ነው። በከተማ መነኮሳት መኖራቸው ትክክል ነው አይደለም የሚለውን እኮ ማኅበረ ሥላሴም ዋልድባም ደብረ ሊባኖስም ዝቋላም እኮ ሄዶ መጠየቅ ነው። ትክክል ነው አይደለም። ኢቭን አዲስ አበባም ያሉ እውነተኛ መነኮሳት መጠየቅ እኮ ነው እንጂ የካህናትና የመነኮሳት ጎራ አድርጎ ማየት ስህተት ነው። አይደለም። ቤተክርስቲያን እስካሁን ረጅም ዘመን ስለተለመደ የስርዓት ጥሰቱ በሁሉ ዘንድ ጎልቶ አይታይም እንጂ ስርዓተ ገዳም ተጥሷል፣ ምናኔው ተጥሷል፣ ገዳማዊ ሕይወት
ወድቋል ተጎድቷል የሚል አቋም ይዞ መንቀሳቀስ የካህናትና የመነኮሳት ጎራ ካህናት መነኮሳትን እያጠቁ ነው የሚለው ነገር አያስኬድም። ስለዚህ በካህናትና መነኮሳት መካከል የሆነ ጎራ ተነሳ ብሎ የሚያወራም ብዙ ጽሑፍ ላይ ያለውና እንደሱ አይደለም። መነኮሳቱ ሕገ ምንኩስናን የጣሰ ትምህርት ማስተማር ጀመሩ። አይ ከተማ መግባታችሁ ስህተት ነው፣ ደግሞ ጭራሻውን ደግሞ ስህተቱን እንደ እውነት አድርጋችሁ ተቀበሉ ማለታችሁ አይገባም ብለን ማስተማር ጀምረናል። ስለዚህ በካህናትና በመነኮሳት የመጣ ሳይሆን የእውነተኞቹ የነባሮቹ ገዳማት በሙሉ አቋም ነው። ይሄንን ማንም ሰው ጠይቆ የሚረዳው እንጂ ከተማ የሚገኙ ካህናት መነኮሳትን ለማጥቃት ያመጡት አጀንዳ አይደለም። ይሄም መስተካከል ያለበት ጉዳይ ነውና አብዛኛው ተመልካች ላይ ያየሁት ይሄን ነው። ሌላኛው በመነኮሳቱ በኩል የሚሰጠው አጸፋ ነው። በጣም አሳዛኙና አስገራሚው እሱ ነው። ቁጥር 1 አሁንም አስተምህሮውን መቃወም ጀምረዋል። እንግዲህ አሁን አባቶቻችን ናቸው፣ ወንድሞቻችን ናቸው፣ እናከብራቸዋለን። ነገር ግን አስተምህሮውን ሲቃወሙ ግን ዝም ልንል አንችልም። እግዚአብሔር የት ኖርክ አይልም በቤተ ክርስቲያን አውደ ምሕረት። እንግዲህ እኔ አሁን ይሄንንም ቅድም እንዳልኩት ምናልባት የቤተ ክህነቱ መዋቅራችን ወደፊት ግለሰቦችን ጠርቶ ይጠይቅልን ይሆናል። የማይቀር ነገር ነው። ምክንያቱም ይሄ እኮ መነኮሳቱን እንደ ጅል ማየት ነው። እግዚአብሔር እዚህ ኖርክ እዛ ኖርክ አይልም፣ ይሄ እኮ ዝም ብሎ ምናምን ብለው ቀለል አድርገው ማለት ነው። በረሃ ወድቀው በባዶ እግራቸው የተንከራተቱ መሬት ላይ ተኝተው ሰሌና አንጥፈው መኮሬታ በልተው ቋርፍ በልተው የሚኖሩ መነኮሳት ሞኝ ስለሆኑ ነው። እንደዚህ ከሆነ እኮ ከሌዝ ነው መኖር ያለበት ከሌዝ ነው እያል ጊዜያችንን በመናቆር የምንወስደው ከሆነ አይሆንም። ይሄ ነው ከባዱ። የትም ፍጪው ዱቄቱን አንጪው ነው። እግዚአብሔር የት ትኖራለህ አይልም፣ ምን ትሰራለህ ነው የሚለው። መርካቶ ቢኖር ፒያሳ ቢኖር ለሱ ምንም አይደለም። 4 ኪሎ ኖርክ ቃልቲ ኖርክ ለሱ ምን ሰርተሃል ነው እግዚአብሔር ስራ። ጊዜያችንን በተራ ነገር አናጥፋው። በእውነቱ መምህራንም ይህን ቆም ብለው ሊያስቡ ይገባል። እስካሁን በአበው መነኮሳት ሕይወት የተመዘገበው ጸጋና ቅድስና ሐሰት መሆኑ ነው። እንዴት በቤተክርስቲያን አውደ ምሕረት ላይ ለዛውም ከትልልቅ አባቶች ከምናከብራቸው አባቶች ለዚህ ለኛ መልስ በሚመስል መንገድ እዚህ ኖርክ እዛ ኖርክ አይልም ይላል እንጂ እንደ መጀመሪያው ሰው የሚጠየቀው እኮ አይቴ ነበርኪ ምን ተገበርኪ ነው። ነፍስ እኮ የምትጠየቀው የት ነበርሽ ምን ሰራሽ ነው የሚባለው አይደል? ስለዚህ ይህ አሁን አስተምሮ መቃወም ስለሆነ መቆም ያስቸግራል። እኔ በዚህ ጉዳይ ምንም ማለት አልፈለኩም ነበረ እግዚአብሔር በሚያውቀው። ግን አሁንም ትምህርተ ምናኔውን ከተማ ያሉ መነኮሳት እየተቃወሙት ነው። ትልልቆቹ ሳይቀር ገዳም የሚያውቁት የተማሩት ሳይቀር የትም ፍጪው ዱቄቱን አምጪው የሚል ትምህርት እያስተማሩ ነው። ይሄ ሊቃውንት ጉባኤም ጠርቶ እነዚህን አባቶች እንዲጠይቅልን ነው ፈልገው። እንዴ የትም ፍጪው ዱቄቱን አንጪው እግዚአብሔር እዚህ ኖርክ እዚያ መርካቶ ኖርክ ዋልድባ ኖርክ አይልም ከተባለ ምን ማለት ነው? ምናኔ አያስፈልግም፣ ምንኩስና አያስፈልግም፣ እግዚአብሔር አይደለም ማለት እኮ ነው። ጥቅም የለውም ማለት እኮ ነው። ቤተክርስቲያን የጀርባ አጥንት የሆነውን ቤተክርስቲያን እኮ ምናኔን ምንኩስናን እንደ ኃይል ምንጭ ነው የምትጠቀመው። የኃይል ምንጯ ነው። ካህናት ምዕመናንን እያስተማሩ እየመከሩ እየገሰጹ ወንጌል እያስተማሩ እየቀደሱ እያቆረቡ ሲኖሩ፣ መነኮሳት ደግሞ በጾም በጸሎት በትህርምት ከእግዚአብሔር ጋር በመነጋገር በገዳም ተወስነው የቤተክርስቲያን ኃይል ናቸው። ስለዚህ ይህንን ኃይሏን መካድና ማፍረስ ቤተክርስቲያኗን ማፍረስ ስለሆነ መዋቅሩን በየደረጃው እነዚህን አባቶች አቅርቦ መጠየቅ ይገባዋል። ምዕመናንም እንዳትደናገሩ፣ ነውር ነው በክርስቶስ አደባባይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አውደ ምሕረት ላይ እዚያ ኖርክ እዚያ ኖርክ አይባልም ተብሎ ምንኩስና እንዲህ ውርድና ቅልል አድርጎ መግለጽ አይቻልም፣ አይሆንም። ይሄ ቁጭ ብለን ተከራክረን እስካልተረታታን ድረስ የምናቆምበት አይደለም። አሁን ይሄን አይቼ ዝም ልል አልችልም። የተናገሩት አባቶች በጣም ማከብራቸው መወዳቸው የሚወዱ ቢሆኑ አስተምሮውን ሲጋፉት ግን እንዴት አድርጌ ዝም እላለሁ? ይሄ ለሰው ማድላት ነው የሚሆነው። አሁን እንደዛ እየተነገረ በቤተ ክርስቲያኗ አውደ ምሕረት መልስ በሚመስል መንገድ በተደጋጋሚ ይህንን ሰኔን ወር በብዙ አውደ ምሕረቶች በድብቅም በሽፍንም
ከመነኮሳቱ አንደበት የምንሰማቸው ነገሮች አሉ። አንደኛው ቀጥታ ይሄንን አስተምሮውን መቃወም ላይ ያተኮረ የትም መኖር ይቻላል የሚል፣ በሌላ መንገድ ደግሞ ማቀሳሰር፣ አባቶች ተጠልተዋል የሚል። አባቶች እንደማን ናቸው? ጳጳሳት ናቸው ተጠሉት? ቀሳውስት ናቸው? ገዳም ያሉ መነኮሳት ናቸው? ማን የተጠላው? አይቻለሁ። አንድ አባት አውደ ምሕረት ሲያስተምሩ አባቶች ተጠልተዋል፣ አባቶች አታስፈልጉም እየተባለ ነው። በነገራችን ላይ የማናስተውለው አንድ ነገር አለ። ለዚህ ነው ዛሬ ይህንን ትምህርት ርዕስ ያነሳውበት ለበውክሙኑ ታስተውላላችሁ ያልኩበት አንድ ምክንያት የምን መሰላችሁ? ቤተ ክርስቲያናችን ላይ የተሰራ አንድ ትልቅ ስራ አለ። ይሄንን ዛሬ እንድታውቁ ፈልጋለሁ። ምንድነው ካላችሁኝ፣ ምእመኑ አባት አልባ እንዲሆን ስራ እየተሰራ ነው። ምን አልባ እንዲሆን? ካህናትን እንዲጠሉ፣ አባቶችን ለቆ አባት የሌለው ቤተ ክርስቲያን አስባችኋታል? የሮማ ካቶሊክ ዛሬ ምን እንደደረሰች? አባት አልባ እንድንሆን፣ አባቶቻችን እንዳናምናቸው፣ መምህረ ንስሐችን መተን ምክረ ካህን እንዳንቀበል የአባቶቻችንን ኃጢአት እየገለጡ የሚነግሩን የሰሩትንም ያልሰሩትንም እያወጁልን ከአባቶቻችን እንድንሸሽ ተደርገናል። ስለዚህ ነገ ላይ እንዲህ አይነት ስራ የሚሰራው ተዋሕዶን ለማዳከም የጠላት ስራ ነውና አባቶቻችን ላይ የመጣውን ዘመቻ ሁላችሁም ኦርቶዶክሳውያን አባት ያስፈልገናል አያስፈልገንም? ያስፈልገናል አያስፈልገንም? ማን ነው አባቶች አታስፈልጉም ማን አለ? መነኮሳት ከተማ አይግቡ ነው የተባለው። በቃ ይሄ ነጭና ጥቁር ነገር ነው፣ ግልጽ ያለ ነገር እኮ ነው። መነኮሳት መኖሪያቸው ገዳም ነው ተባለ እንጂ አባቶች አያስፈልጉም መች ተባለ? አውደ ምሕረት ላይ ቆመው አባቶች አታስፈልጉም ተብለዋል። አባት ምዕመናንን ያለ አባት ለማስቀረት ነው እንዴ? ያለ አባት ያስቀረንማ ከገዳም ወደ ከተማ መፍለሱ ነው እንዴ? እልፍ አእላፍ መነኮሳት በገዳም ሲኖሩማ ብዙ አባት ነው የሚኖረን። ምን ማለት ነው? ይሄ መስተካከል አለበት። ይሄም እየተነገረ ያለ አውደ ምሕረት ላይ ነው። ይህ ምዕመናን ጆሮ በእውነቱ ስንቱን ይስማ። ይሄንን አሁን ከመነኮሳቱ አንደበት ነው እየሰማን ያለ ነው። እኒህን የተናገሩ አባት ግን ኋላ ዝቅ ብለው ሕሊናቸው ከሰሳቸውና ዛሬ በመነኮሳት የተጀመረው ዘመቻ ነገ በካህናት ይቀጥላል አሉ። ምዕመናን በድንግል ማርያም ይዣቸዋል። ዛሬ አባቶች ተጠልተዋል አይደል? አታስፈልጉንም የሚል መጥቷል። ዛሬ በመነኮሳት ይምጣ እንጂ ነገ ወደ ካህናቱ ይቀጥላል። መነኩሴ ምን ያደርግልናል? መነኩሴ ቤተክርስቲያን አገለገለ እንጂ ሱቅ ከፍቶ ሆቴል ከፍቶ ንግድ ጀመረ? ንገሩኝ እንጂ አሁን ራሴን ለማዳን አይደለም። በመነኮሳት የሚካሄድ ዘመቻ የለም። ምክንያቱም አሁን ፌስቡክ ላይ የሚጽፉት መነኮሳትን አይቻለሁ። ፌስቡክ ላይ በተደጋጋሚ ሰዎች ምንኩስናን የሚጠላ ሉተር ነው። አዎ ምንኩስናን ጥሎ ወደ ከተማ የገባ ሉተር ነው። ሉተር መነኩሴ ነበረ። ምንኩስናን ትቶ አግብቶ መነኩሲቷን ምንኩስናን አስፈርሶ እሱ ማፍሶ ከተማ ገባ ሉተር። ምንኩስናን የሚጠላ አዎ ሉተር ነው። እኛ ግን ምንኩስና ክብሩን አጣ። የምንኩስና ክብሩ ገዳም ነው። የምንኩስና ክብሩ እዛው በምናኔው ሲሆን ነው እንጂ መነኮሳት ወደ ከተማ ከገቡ ምንኩስና ክብሩን ያጣ ብለን ለምንኩስና ጠበቃ የቆምን ሰዎች ነን። ይሄ ደግሞ እንደ ግል እኛ የተለየ ኃይል አዋቂ ነን በሚል ሳይሆን የቤተክርስቲያኗ ተልኳችን ግዴታችን ስለሆነ ነው። የቤተክርስቲያን የሆኑትም በሙሉ ጋብቻውንም፣ ክህነቱንም፣ ልጅ አስተዳደጉንም፣ ምንኩስናውንም የመጠበቅ የማስተማር ግዴታ ያለብን ሰዎች ነን እንጂ ትልልቅ ስለሆነ አዋቂ ስለሆነ አይደለም። ስለዚህ አባቶች ተጠሉ፣ መነኮሳት ተጠሉ ብሎ መጠቅለል አይደለም። እንደሱ አልተባለም። አባቶች አልተጠሉም፣ መነኮሳት አልተጠሉም። ነገር ግን መነኮሳት ቦታቸውን አይልቀቁ የሚል ሀሳብ ነው የተነሳው። ስለዚህ የሚከራከር ሰው ካለ በግልጽ ከተማ መኖር እንችላለን፣ ሕገ ቤተክርስቲያን ይፈቅድልናል ብሎ መምጣት ነው እንጂ ጥግ ፍለጋ በአጠቃላይ ጠቅለል አድርጎ ካህናቱን ጭምር ይዞ ጦር ለመውጣት ካህናት ተጠሉ፣ አባቶች ተጠሉ ብሎ መዝመት አይገባም። የለም፣ አልተጠሉም። አባቶች በአባትነታቸው፣ ካህኑ በክህነቱ፣ መነኩሴውን በምኔቱ ይቀመጥ ነው፣ በገዳሙ ነው የተባለው። ይህንን አሁን መነኮሳቱ ተነስተው በአደባባይ 3 አውደ ምሕረቶችን አይቻለሁ። 3 አውደ ምሕረቶች ላይ 3 መነኮሳት በተለያየ ቦታ ስህተት የሆኑ ትምህርቶች ያስተምረዋል። አንደኛው ነውር የሆነ ይህንን ቤተ ክህነቱ አቅርቦ መጠየቅ ይገባዋል። በፍጹም ሊነገር የማይችል ነውር የሆነ በቤተክርስቲያኗ የሌለባትን ትምህርት አድርገው ሰጥተዋል። ሁለተኛው መነኮስ ቅድም እንዳልኩት አባቶች ተጠሉ፣ ነገ መነኮሳት የመጣ ዛሬ መነኮሳት የመጣ ነገ ካህናት ይመጣል
የሚል ምንኩስና እንደተጠላ አድርገው ሲሰብኩ ሰምቻለሁ አንድ አባት። ይሄም ነውር ነው። ምንኩስና ክብሩን እንደጠበቀ ይኖር፣ የሚጠቅመን ያ ነው። መነኮሳት ከተማ ከገቡ ምንኩስና እንዳለ አይቆጠር። ስለዚህ ይህንን ጠብዞ አጋዥ እና ደጋፊ ለማግኘት መነገሩ በጣም ነውር የሆነ ጉዳይ ነው። ሌላኛው ያው በጣም አንዳንዶቹ ጉዳዩን ከፍ አድርገው ወደ ጳጳሳትን ማን አለ እንዴ? ጳጳሳት እኮ በአህጉረ ስብከታቸው ተወስነው እየሰሩ ነው ያሉት። አሁን ጥግ ይዞ ለመጣላት ያለመ ይመስላል እንዲህ አይነቱ ነገር። ግማሾቹ ካህናት ተጠሉ ይላል፣ ግማሾቹ ጠቅላላ መነኮሳት ተጠሉ ይላል፣ ግማሾቹ ደግሞ መነኮሳት ማለት እኮ ጳጳሳትም ጭምር ናቸው። ስለዚህ ጳጳሳትም ተነኩ። መች ተባለ? ጳጳሳት ማን አለ? ጳጳሳት እኮ አልተባለ። ጳጳሳት በሀገረ ስብከታቸው ዙሮ የማስተማር ስራቸው ነው። ጵጵስና እኮ ከገዳሙ መካከል ተመርጦ ከአባው መካከል ተመርጦ አስተምር ተብሎ የሚላክ ሰው ነው ጳጳስ። ባለፈው ምን ተናግሬዋለሁኝ። በተልኮ ወደ ከተማ የገቡ ጳጳሳት ብቻ ናቸው እስካሁን። ከመነኮሳት መካከል በተልኮ ከተማ የገቡ ጳጳሳት ናቸው። ወይ ደግሞ ገዳማት ዕደ ጥበብ ውጤት ሰርተው የሰሩትን ፎጣ፣ ንዋየ ቅድሳት፣ መቁጠሪያ የሚሸጡ በተልኮ የገዳሙን ዳቢያቸውን እየበሉ ከተማ ተልኮ የሚመጡ መነኮሳት ይኖራሉ። እነሱ በተልኮ የመጡ ናቸው። ከዚያ ውጭ ግን በደብረ አስተዳዳሪነት በመዋቅሩ ከጠቅላይ ቤተ ክህነት እስከ አጥቢያ ድረስ በአስተዳዳሪነት በቅዳሴ በማጥመቅ በስብከት የተሰማሩ መነኮሳት በሙሉ ከቤተክርስቲያን ውጭ ናቸው ነው። አንዱ ካህናት ጋር ይጠጋል፣ አንዱ ከመላ መነኮሳት ጋር ይጠጋል፣ አንዱ ከጳጳሳት ጋር ይጠጋል። መች ተባለ? ስለ ካህናት አልተነሳም። ሌላ አጀንዳ። ካህናት ላይ ጥፋት የለም ማለት አይደለም። የምናጠፋው ጥፋት ይኖራል፣ እናነሳዋለን፣ ይነሳል በጊዜው ጊዜ። ግን አሁን ይሄንን እነሱ ራሳቸው ስላነሱት ነገሩን በጣም ስለጎላ ቦታውንም ስለለቀቀ ጉዳዩ ቅድሚያ የሚሰጠው ስለሆነ ፕራዮሪቲ እንስጠው ካልን በቤተክርስቲያናችን ቅድሚያ የሚሰጠው ይሄ ነው። በነገራችን ላይ ካህናት ላይ ጥፋት አለ፣ አዎ ጥፋት አለ። ግን ቦታቸው ናቸው፣ እዛው መቅደሳቸው ናቸው። በአስተዳደሩ ጥፋት ይኖራል፣ አዎ ይኖራል። ግን እዛው ቦታው ነው፣ ወንበሩ ላይ ሆኖ የሚያጠፋው። በመነኮሳት ጥፋት አለ። ግን ጥፋቱ ምንድን ነው? ከቦታቸው ለቀው ከገዳም ወጥተው ከተማ ገብተው በሰው ዓለም እየኖሩ ናቸው። ስለዚህ ፕራዮሪቲ ሰጥተን እንስራ ከተባለ እዚህ ነው የሚጀምረው ማለት ነው። እዚህ ነው የሚጀምረው። ስለዚህ ይህንን ጉዳይ እንደ ተለየ ጥቃት፣ እንደ ጥላቻ፣ እንደ ምቀኝነት፣ እንደ ማሳደድ እያደረጉ የሚጽፉ አሉ። አንዳንዶች ደግሞ በጣም ከፍተኛ የአባትነት አርአያ የማይታይበት የሚጽፉ እናያለን። እስኪ ማን ወንድ ነው? ማን ለቃቂ፣ ማን አስለቃቂ የሚሉ እንዲህ ልቀቁ ምናምን ልኩ አይደለም። መጀመሪያኛ ትምህርት ነው የተናገርነው። አሁን ግለሰብን አያስለቅቀውም። ማንም ማንን አያስለቅቅም። ተባራሪ የሚባል ሰው የለም። መነኮሳት እንደሆኑ ከዓለማቸው ገዳም ነው። ከገዳም ወደ ከተማ ከፈለሱ ተስተካከሉ ከተባለ ወደ ቦታቸው ነው የሚመለሱት። መባረርም አይደለም፣ መልቀቅም አይደለም። አንዳንዶቹ ግን እንዲህ ትዕቢት ያለበት ወይ ደግሞ ነገሩ እንዲካረር የሚፈልጉ ይሁን አላውቅም፣ ግን የማይገባ ነገር የሚጽፉ አሉ። እንደው ከነሱ አባትነት የማይጠበቅ በእነሱ እጅ የተጻፈ የማይመስል ከነሱ አይምሮ የፈለቀ የማይመስል ነገር የሚጽፉ አሉ። ለዛ ለነውሩ ሁሉ መልስ መስጠት አይጠበቅብንም። እንዲያው ባይሉ ግን ጥሩ ነበር። የበለጠ ራሳቸውን በምናምን ፊት ባያዋርዱ እንጂ በዛ መጠን ዝቅ ብሎ መልስ መስጠት ተገቢ አይደለም። ለምናን ጆሮ የማይመጥን ነገር የሚጽፉ እናያለን። ሲኖዶስ እኮ የመነኮሳት ነው የሚሉ ሰዎችም አሉ። ምን ማለት ነው ይሄ? ግልጽ ያልሆነ ሲኖዶስ የመነኮሳት ነው ማለት ምን ማለት ነው? መነኮሳት እኮ ጳጳሳት እኮ የሁሉም አባት ናቸው። የመላው ሕዝብ አባት ናቸው እንጂ የመነኮሳት አባት ብቻ እኮ አይደሉም ጳጳሳት ነው። ወይስ ጳጳሳት መንኩሰው ስለመጡ በቆብ ዝምድና ለእኛ ይቀርቡናል ለማለት ነው? ይህም አያስኬድም እና አየር ላይ እያየነው ያለው ነገር በጣም አሳዛኝ። እንደውም ብዙ መነኮሳት ይህንን ሰምተው ተገስጸው ወደ ገዳሞቻቸው ይመለሳሉ። ካልሆነም ደግሞ እውነት ነው፣ ስህተት ነው፣ በከተማችን ስህተት ነው። ነገር ግን ገዳሞቻችን ላይ እንዲህ ጥፋት ስላለ የሚነሱ ነገሮች ስላሉ በገዳማት አካባቢ ይሄ ስላለ ያ ሲስተካከል ብለን ነው ብለው ዝም ይላሉ ብለን ስናስብ ጭራሽ የቤተክርስቲያኗን አስተምሮ የምናኔን ሕይወት የምንኩስናን ሕይወት በመነኩሴ አንደበት ሲነቀፍ ማየት በጣም ያማል። አሁን ብዙዎች መነኩሳት ወደ ገዳም ይመለሱ የሚለውን ነው እንደ መነቀፍ የሚቆጥሩት። ይሄማ የምንኩስና ድጋፍ ነው።
ምንኩስና የሚነቅፈው ማን ነው? መነኩሴ በከተማ መኖር ይችላል። መነኩሴ ቦታ አይወሰንበትም። እዚህ ኖርክ እዛ ኖርክ አይባልም። የትን ፍጩ ዱቄቱን አንጩ ብሎ የሚናገር ሰው ምንኩስናን ነቀፈ የሚባለው እንዲህ አይነት ሰው ነው። ስለዚህ ይህን ጉዳይ በእውነቱ ምዕመናንም ምናኔን የምታውቁ አባቶችም እንደገና ብታዩት በመዋቅሩ በተለይ ሊቃውንት ጉባኤ የመጀመሪያውም ተናጋሪ ከዛም ቀጥሎ የመጡት መነኮሳት እየተናገሩት ያሉት ነገር በደንብ ሊያዩ ይገባል። አለዛ በምናኔ በገዳም በረሃ ወድቀው ያሉ አባቶቻችን እየተነቀፉ ሕይወቱ እየተነቀፈ እና አባ መቃርስ እና አባ እንጦንስ እና አባ ጳውሊ ሕይወት እየተነቀፈ እንዳላስፈላጊ እየሆነ እንደ ሞኝነት እየተቆጠረ ስለሆነ ይህንን ዝም ብሎ ማየት መልካም አይደለም። እንደው ጉዳዩን ለማጠቃለል ያህል ይህን ጥቆማ ለመስጠት ስለሆነ የመጣሁት ባለፈው ጊዜ አንድ የሲኖዶስ ውሳኔ አንብቤ ነበር 3ኛው ክፍል ላይ። ዛሬም ደግሞ በ1950 ዓመተ ምህረት 3ኛው ሲኖዶስ ስለ መነኮሳት የወሰነው አንድ ውሳኔ አለ። እንደውም ውሳኔ አይደለም፣ መነኮሳት ሲመነኩሱ ይህንን ቃል ገብተው እንዲመነኩሱ ያስተላለፈው መልእክት አለ። የመጀመሪያዎቹ ጥቂት ክፍሎች የሃይማኖት ናቸው። ገዳሙን በክፍል ይገባና ከዚህ ገዳም ማዕረገ ምንኩስናን ለመቀበል ወደዚህ ገዳም ቀርቤ የገባሁት ግዴታ እንደሚከተለው ነው ይላል። አንደኛ፣ በቅዱሳት መጻሕፍት አብ ወልድ መንፈስ ቅዱስ በአካል 3 በመለኮት በባህሪ በአገዛዝ በስልጣን በመንግስት አንድ ናቸው ብዬ አምናለሁ። 3ቱም በአንድ ስም እግዚአብሔር ተብለው መጠራታቸውንና መመለካቸውን አምናለሁ። ሌሎችንም በዚሁ አሳምናለሁ እንዲል ይደረጋል። ሴትም ትሁን ወንድ ሲመነኩሱ የሚገባው ቃል። ሁለተኛ፣ ከ3ቱ አንዱ ወልድ የእኛን ሥጋ ተዋህዶ አንድ አካል አንድ ባህሪ ሆኖ የአምላክነቱንም የሰውነቱንም ስራ በተዋህዶ ሰራ እያልኩ ከኦርቶዶክሳውያን አባቶች ተያይዞ በመጣው እምነት አምናለሁ። ሌሎችንም በዚሁ ለማሳመን እደክማለሁ። እንግዲህ የቅድሙ ምስጢረ ሥላሴ ነው፣ ደግሞ ይሄኛው ምስጢረ ሥጋዌ ማመናቸውን ቃል እንዲገቡ ነው የሚደረገው። ሶስተኛ፣ በቀዳማዊ ልደቱ ወልድ በዳህሪ ልደቱ ክርስቶስ የተባለው መድኃኒታችን ኢየሱስ ክርስቶስ ለሰው ዘር ረብህ ጥቅም እንዲሆን ያስገኛቸው 5ቱ አዕማደ ምስጢር በመለኮታዊ ኃይል የታመኑ መሆናቸውን አምናለሁ። ሌሎቹም በዚሁ አሳምናለሁ። እንዲሁም ከጥንት ተያይዞ የመጣውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባህልና ስርዓት ሁሉ አክብሬ እጠብቃለሁ። ይሄ እነዚህ 3ቱ በትምህርተ ሃይማኖት የሚገባው ቃል ነው። መነኩሴ ሲመነኩስ ወይም መነኩሲቷ ስትመነኩስ የምትገባው ቃል ነው። አራተኛው ላይ አሁን በዚህ ገዳም የሚቀበለው ማዕረገ ምንኩስና ጌታችን ኢየሱስ ክርስቶስ ቤትን፣ ወንድሞችን፣ እህቶችን፣ አባትን፣ እናትን፣ ሚስትን፣ ልጆችን፣ እርሻን ስለ ስሜ የተወ ሁሉ 100 እጥፍ ዋጋ ይወስዳል የዘላለም ሕይወትንም ይወርሳል ብሎ በተናገረው ቃል የተመሰረተ ስለሆነ ከዚህ በላይ የተዘረዘሩትን ዓለማውያን መሰናክሎችን ትቼ ለመንኮስ ቁርጽ ሕሊና አድርጌ ራሴንም ለብጻት ሰጥቻለሁ ብሎ ቃል ይገባል። አምስተኛ፣ የምንኩስና ትርጉሙ ዘሪቀ እምዓለም ዘተግህሰ እምሰብ፣ ከዓለም የራቀ ከሰው የተለየ ማለት ስለሆነ ከመነኮስኩ ጀምሮ እንደ እንጦንስ እንደ መቃርስ በገዳም ወይም ብፁዕነታቸው በወሰኑልኝ ስፍራ በአጽንዖ በዓት እኖራለሁ እንጂ ወደ ከተማ አልመለስም። ስድስተኛ፣ የምንኩስናን ግዴታ አውቄ መጽሐፍ በመመልከት በትህርምት በጸሎት በሰጊድ በአስተብርኮ ተወስኜ ለመኖር ተዘጋጅቻለሁ። ሰባተኛ፣ ትምህርትን ለማስፋፋት ምስጢር ለማደላደል ለመስበክ ለማስተማርም ቢሆን ከአበምኔቱ ወይም ከሀገረ ስብከቱ ሊቀ ጳጳስ ፈቃድ ሳልቀበል 70 ዓለም በሚኖሩበት ከተማና በአገር ቤት አልገኝም ይላል። ስምንተኛ፣ ሹመት ይሰጠኝ በማለት በከተማና በማናቸውም ስፍራ ስዘዋወር አልገኝም ይላል። እንግዲህ አሁን ይሄ አብዛኞቹ ተከራካሪዎቻችን የደብረ አስተዳዳሪዎች ናቸው። ዘጠነኛ፣ ይህንን ማዕረገ ምንኩስና ማንም ሳያስገድደኝ በፈቃዴ የተቀበልሁት ስለሆነ በገዳሙ መምህርና ማህበር ፈቃድና ትእዛዝ እኖራለሁ። ግዴታውንም ሁሉ እቀበላለሁ እንጂ በመቃወም ከገዳሙ ውጭ ወደ ማናቸውም ባለስልጣን አልሄድም። ከ1 እስከ 9 ተራ ቁጥር የተሰጡኝን ግዴታዎች እፈጽም ዘንድ በመሐላ ቃሌን ሰጥቻለሁ። ይህንንም በፊርማዬ አረጋግጣለሁ ይላል። በ1950 ዓ.ም የኢትዮጵያ
ቅዱስ ሲኖዶስ ወይም ሶስተኛው ሲኖዶስ ስለ መነኮሳት የወሰነው ውሳኔ ወይም ደግሞ ሲመነኩሱ ይህንን ቃል ገብተው እንዲመነኩሱ አዟል። ይህን ይዘን ነው እንግዲህ አስተምረው ከታች ከመጽሐፍ ቅዱስ አይተነዋል። ባለፈው ጊዜ ከሕገ ቤተክርስቲያን ከፍትሐ ነገሥት አይተነዋል። ከመጽሐፈ ንጉሣት አይተነዋል። ከዜና አበው አይተነዋል። ከሃይማኖተ አበው አይተነዋል። መቼም ይሄንን ሊክድ የሚችል ሰው የለም። ወይ ይሄ ሁሉ ቃለ መጽሐፍና ሕገ አበው ተሽሮ ምንኩስና እንደ ማንኛውም ሰው ሆኖ ዝም ብሎ የልብስ አይነት ሆኗል ከሆነ ምንም ጥቅም የለውም እና ሁለቱም ወገኖች ጉዳዩን ባለመረዳት ይሄን አይታችሁ የምትደናገሩ ምዕመናንም ከዚህ አንጻር ግልጽ እንዲሆንላችሁ ወደ ደራና ወደማይሆን ነገር ተስባችሁ ደግሞ ይቻላል መብታችን ነው የምትሉ አባቶች የምታውቁት ምንኩስና ስለሆነ እኛ ከእናንተ በላይ ስለማናውቀው የምታውቁትን ምንኩስና በጋራ እንጠብቀዋል እንጂ እናጥፈዋል ተባለምና ምንኩስናውን በመጠበቅ ከኛ ይልቅ እናንተ ግንባር ቀደም ሆናችሁ ገዳማት ጸንተው መነኮሳትም በበዓታቸው ተወስነው እንዲኖሩ አብረን እንስራ እንጂ ወደ ደራ ወደ መሳሳብ ወደ መጓተት መምጣቱ ለማንም የሚጠቅም አይደለም የሚል ጥቆማ ለመስጠት ነው። እግዚአብሔር ይስጥልኝ። ተረክበ አሰረ